ከልጅነታቸው ጀምሮ ቅርስን የመጠበቅና የመንከባከብ ልዩ ፍላጎትና ተሰጥኦ የነበራቸው ክቡር ዶክተር ሼክ አብዱላሂ አሊ ሸሪፍ ህልማቸውን ለማሳካት ቀደምት የሐረሪ ሙዚቃዎችና ጥንታዊ የእጅ ጽሑፎችን በማሰባሰብ ነበር ስራቸውን ሀብለው የጀመሩት። ታዲያ ለ16 ዓመታት ለቅርስ ማሰባሰቢያነት ለቅርስ መጠገኛና ጎብኚዎች የሚስተናገዱበት የነበረ 7 የቤተሰብ አባላት በሚኖሩበት አነስተኛ መኖሪያ ቤታቸው ነበር። ከጊዜ ወደ ጊዜ የሚሰበስቧቸው ቅርሶች በአይነትም በመጠንም እየጨመሩ የጎብኚዎች ቁጥር እያደገ መጥቶ ጊዜያቸው፣ ቤታቸውን፣ ቤተሰቦቻቸውና ገንዘባቸውን መስዋዕት ያደረጉለትን ይህ ተግባር ፍሬ አፍርቶ በ1991 ዓመተ ምህረት ሸሪፍ ሙዚየም በመባል በኢትዮጵያ ብቸኛው የግል ሙዚየም ለመመስረት ቻሉ። ይህ ታላቅ ሥራ ከበርካታ ድካምና ውጣ ውረድ በኋላ ከሀገር አልፎ የበርካታ ኢትዮጵያንና የውጭ ሀገር ዜጎችን ጭምር ትኩረት መሳብ ጀመረ። በ1999 ዓመተ ምህረት የሐረሪ ክልል መንግስት እያከናወኑ ላለው የቅርስ ማሰባሰብና ጥበቃ ተግባር ውጤታማ እንዲሆኑ ቀድሞ የተፈሪ መኮንን ጫጉላ ቤት የነበረውና 21 አባወራ ይኖርበት የነበረውን ታሪካዊ ቤት ለዚሁ የቅርስና ታሪክ ጥበቃ ተግባር እንዲውል በመወሰንና ሙሉ ሕንፃውን ለሙዚየምነት እንዲያገለግል የክልሉ መንግስት ለክቡር ዶክተር ሼክ አብዱላሂ አሊ ሸሪፍ አበርክቷል። ዘርና ሃይማኖት ሳይገድባቸው የተለያዩ ብሔር ብሔረሰቦችን እንዲሁም የሁሉም እምነቶችን ታሪካዊ፣ ባህላዊና ሃይማኖታዊ ቅርሶችን ሰብስቦ በያዘው የግል ሙዚየም ከ13000 በላይ ውድና እድሜ ጠገብ የሀገር ሀብት የሆኑ ቅርሶችን በማሰባሰብ ለትውልድ ለማቆየት ችለዋል። በግል ሙዚየም ቅርሶችን ከመሰብሰብ ባለፈ ቅርሶችን የመመዝገብና የመንከባከብ እንዲሁም የተጎዱ ቅርሶችን የመጠገንና የማደስ ስራዎችም መስራት ሌላው የሙዚየሙ የሚከናወን ተግባር ነው። የክቡር ዶክተር አብደላ አሊ ሸሪፍ በበርካታ የሀገር ውስጥና የውጭ ሚዲያዎች ላይ በመቅረብ እንዲሁም ቅርሱን በመያዝ በተለያዩ የሀገር ውስጥና የዓለም ሀገር በመዘዋወር የሀገራችንን ታሪክ ቅርሶችን በማስተዋወቅ በርካታ አስተዋጽኦን ለማበርከት ችለዋል። ከዚህ ባለፈ ከተለያዩ ዓለማት ለሚመጡ የውጭ ሀገር ጎብኚዎችና እንዲሁም በተለያዩ ደረጃ ለሚገኙ ኢትዮጵያውያን ሙዚየማቸውን ለሚጎበኙ ታሪክ እና ማንነት እንዲያውቁ ጉልህ ሚና እየተጫወቱ ይገኛል። ክቡር ዶክተር አብደላ አሊ ሸሪፍ የተለያዩ የዓለም አቀፍ ሽልማቶችን ማግኘት የቻሉ ሲሆን በሀገር ውስጥ የዓመቱ በጎ ሰው ሽልማት፣ ሁለተኛ ዙር አርያ ሰው ሽልማት፣ የጀጎል አዋርድ ጨምሮ በርካታ ዕውቅናዎችን አግኝተዋል። የሐረማያ ዩኒቨርሲቲ የሀገራችንን ጥንታዊና ዘመናዊ ስልጣኔዎችን በዓለም ሕዝብ እንዲታወቅ የላቀ አስተዋጽኦ አበርክተዋል በማለት በ2013 ዓመተ ምህረት የክብር ዶክትሬት ማዕረግ ሰጥቷቸዋል። ለክብር ዶክተር አብደላ አሊ ሸሪፍ እያደረጉት ለሚገኘው ቅርስን የማሰባሰብ የመንከባከብና ለትውልድ የማቆየት አኩሪ ተግባር ሁሌም ሊመሰገኑ ይገባል።